ሰላም ጤና ይስጥልን እንደምንላችኋል የተከበራችሁ ተመልካቾቻችን የሰኔ 2 ቀን 2017 ዓ.ም የሰኞ እኩለ ቀን ዜና መጽሔታችንን ጀምረናል። አበይት ጉዳዮቻችንን አስቀድመን እንደ ሀገር የዜጎች የሰብአዊ መብት ጥበቃና ያዝ እንዲሻሻል እየሰራ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ። ህዝቡ ለአብሮነትና ለሰላም እሴት ግንባታ አዎንታዊ ሚና እንዲጫወት የኢትዮጵያ የሃይማኖት ተቋማት ጉባኤ ጥሪ ያቀረበ። ከውጪ ዓለም አቀፍ የውቅያኖሶች ደህንነት ላይ የሚያጠነጥን ጉባኤ በፈረንሳይ መካሄድ ጀመረ። ከአማራ ሚዲያ ኮርፖሬሽን በቀጥታ ወደ እናንተ በሚደርሰው ዜና መጽሔታችን ቀደም ብለን ካስተዋወቅናችሁ ጉዳዮች በተጨማሪ የተለያዩ ዘገባዎችም የምንዳስስ ነው የሚሆነው። ሶሊያና አለኸኝ እንዲሁም በምልክት ቋንቋ ትርጉምርሳው ጋር አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ወደ ቀዳሚ ዘገባችን የምናልፈው መንግስት ለሚያከናውናቸው የልማት ስራዎች ውጤታማነት ህዝቡ ሰላሙን ለመጠበቅ የሚያደርገውን ተሳትፎ አጠናክሮ እንዲቀጥል የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ጥሪ ያቀረቡ። ከፍተኛ የመንግስት የስራ ኃላፊዎች በደቡብ ጎንደር ዞን አዲስ ዘመንና ወረታ ከተማ ከፍተኛ የትምህርትና የጤና ተቋማትን መርቀው በይፋ ስራ አስጀምረዋል። አብዮት ከፋለ ተጨማሪ ዘገባ አለው። በአማራ ክልል ባጋጠመው የጸጥታ ችግር ውስጥም ቢሆን በርካታ የልማት ፕሮጀክቶች ተጠናቀው ለአገልግሎት እየበቁ ይገኛሉ። በደቡብ ጎንደር ዞንም በመንግስትና ህዝብ ተሳትፎ የተገነቡ የትምህርትና የጤና ተቋማት በክልሉ ከፍተኛ የስራ ኃላፊዎች ተመርቀዋል። በ28.5 ሚሊዮን ብር ወጪ የተገነባውና 25 የመማሪያ ክፍሎች ያሉት የአዲስ ዘመን አጠቃላይ ሁለተኛ ደረጃ ትምህርት ቤት ማስፋፊያ ባለ 4 ወለል ህንጻ ከተመረቁት ውስጥ አንዱ ነው። በወረታ ከተማ አስተዳደር ደግሞ የወረታ የመጀመሪያ ደረጃ ሆስፒታልና የወረታ አጠቃላይ ሁለተኛ ደረጃ ትምህርት ቤት ማስፋፊያ ግንባታ ባለ 3 ወለል ህንጻ ተመርቀዋል። በደቡብ ጎንደር ዞን ከሰላም ማስከበር ጎን ለጎን ለትምህርትና ጤና ተግባራት ልዩ ትኩረት በመስጠት እየተሰራ መሆኑን የዞኑ ዋና አስተዳዳሪ አቶ ጥላሁን ደጀኔ ገልጸዋል። በደቡብ ጎንደር ውስጥ ለማህበራዊ ዘርፉ ልዩ ትኩረት በመስጠት በህብረተሰባችን ተሳትፎ በመንግስት ድጋፍ መንግስታዊ ባልሆኑ አካላት ጭምር ተደግፎ በዚህ መርሃ ግብር እንደ ዞናችን በጣም በርካታ ፕሮጀክቶችን አቅደን እየሰራን እንገኛለን። በተለይ በዛሬው ዕለት ያስመረቅናቸው የአዲስ ዘመን የወረታ የመካነ ኢየሱስ በህብረተሰብ ተሳትፎ እና በልዩ ልዩ ድጋፍ 133 ሚሊዮን 916465 ብር የወጣባቸው በሂደት ትውልድን የሚያንጹ ችግርን ለማስወገድ በርትተው ለሚሰሩ ወጣቶቻችን ታሳቢ ተደርጎ የተገነባ ነው። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴም በሰላም እጦቱ በክልሉ ከ4 ሚሊዮን በላይ ተማሪዎች ከትምህርት ውጭ መሆናቸው ክልሉን ወደ ኋላ የሚያስቀርና ከዛሬ አልፎ ለቀጣይ ትውልድ የሚተርፍ ዕዳን የሚያስከትል መሆኑን ታሳቢ ያደረገ የመፍትሄ ስራ መስራት ያስፈልጋል ብለዋል። የአማራ ህዝብ ከየትኛው ወንድሞቹ ግንባር ቀደምነቱ ተገልብጦ ኋላ ተከታይ እንዲሆን የሚደረገውን ጥረት ሁላችንም ነው ማለት ያስፈልጋል። በቃልንል ያስፈልጋል። የዚህ ማሳያ ደግሞ በዚህ ውስጥም ሆናችሁ እየገነባችሁ ያላችኋቸው ትምህርት ቤቶች እየተዋጋም እየሞተም እየገነባ ያለ ህዝብ ነው። ምናጠፋውም ምናለማውም ምናወድመውም እዚሁ ራሳችንን ነው። ከዚህ በኋላ ለኛ ሳይሆን እሳቢያችን ህዝባችን ከልጆቹ በላይ የሚወደው ስለሌለ ህይወታቸው ወዴት ይምራ ሚለውን ለልጆቻችን ማሰብ ለትውልድ ማሰብን ይጠይቃል። በተለይ የትምህርትና የጤና ዘርፎች ሰላማዊ ወድን ይፈልጋሉ ያሉት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን መንግስት እያከናወናቸው ያሉ ለትውልድ የሚሻገሩ የልማት ስራዎች ውጤታማ እንዲሆኑ በሰላም ማስፈንና ሌሎች ተግባራት በጋራ መስራት ይጠይቃል ብለዋል። ዛሬ በወረታና በአዲስ ዘመን ያየነው እነዚህ የልማት ስራዎች አስተዋጽኦአቸውና የላቀ ፋይዳቸው የሚገለጸው ስለተገነቡና በቀጣይ ትውልድን የሚቀርጹ ለሀገር ግንባታ አስተዋጽኦ የሚያደርጉ ብቻ ሳይሆን የግንባታ ሂደታቸው የግንባታ አመራራቸው በመንግስትና በህዝብ መካከል
ያለውን ቁርኝት ትብብርና ቅንጅት የሚያሳይ በመሆኑ የላቀ አፈጻጸም እንዳላቸው ተደርጎ ይወሰዳል። ሁሉም የማህበራዊ ልማትና የኢኮኖሚ ተግባር ሰላምን እና የሰላም አውድን ይፈልጋል። ትምህርትና ጤና ደግሞ ከሁሉም በላይ ሰላም እንዲረጋገጥና በሰላም አውድ ውስጥ እንዲከናወን እንዲፈጸም አስገዳጅ ሁኔታዎችን ይፈልጋሉ። በሀገራችንና የክልላችንን ወግ ባህልና ልምዶች በተሻለ መንገድ የሚተገብሩና በዚያ ውስጥ የሚያልፉ በጥሩ ስነ ምግባር የተቀረጹ ወጣቶች ወደ ኋላ እንዳይቀሩ በግጭት አውድ ውስጥ እያለፉ ተወዳዳሪነታቸው እንዳይኮሰምን ማድረግ የሚያስችል ስራ ከሁላችንም ይጠበቃል። ዳሩ ሰላም ካልሆነ መሃሉም ሰላም ስለማይሆን ሁላችንም ከመንግስት ጋር ተቀናይተን መንግስት እየሰራ ላለው ሰላምና ጸጥታን የማስከበር ስራ ርብርብ እንድናደርግ ይጠበቃል። በህዝብ የሚነሱ የልማትና መልካም አስተዳደር ጥያቄዎች በየደረጃው እንደሚፈቱም ምክትል ርዕሰ መስተዳድሩ ገልጸዋል። እንደ ሀገር የዜጎች የሰብአዊ መብት ጥበቃና አያያዝ እንዲሻሻል እየሰራ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ። ኮሚሽኑ የሰብአዊ መብት ጥሰት በሚፈጽሙ አካላት ላይ ተጠያቂነት ለማስፈን ከሚመለከታቸው አካላት ጋር በቅንጅት እየሰራ እንደሚገኝም የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰል አስረድተዋል። ተጨማሪውን ከካሳው መንገድ እንከታተል። ኢትዮጵያ ከተቀበለቻቸው ዓለም አቀፍ ድንጋጌዎች አንዱ የሰብአዊ መብት አያያዝና ጥበቃ ነው። የሰብአዊ መብት ማለት ዜጎች በሰብአዊ ፍጡርነታቸው የሚያገኙት መብት ነው። እነዚህ መብቶች ታዲያ እንዲከበሩና ጥሰት ሲፈጸምም እርምጃ ለመውሰድ የሰብአዊ መብቶች ኮሚሽን ተቋቁሞ በሰብአዊ መብት አያያዝና ጥበቃ ዙሪያ የተለያዩ ስራዎችን ይሰራል። የኢትዮጵያ ሰብአዊ መብቶች ኮሚሽን እንደ ሀገር የሰብአዊ መብቶች እንዲከበሩና ጥሰቶች ሲፈጸሙም እርምጃዎች እንዲወሰዱ በማድረግ በሰብአዊ መብት ጥበቃ ላይ የክትትልና ቁጥጥር ስራዎችን እየሰራ እንደሚገኝ የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ ላሚኮ ገልጸዋል። ሰብአዊ መብቶችን ማስፋፋት፣ ማስጠበቅ፣ ማረጋገጥ ላይ በስፋት የሚሰራ ነው። ዋናው ስራው ሰብአዊ መብት ጥሰቶች ከመፈጸማቸው በፊት ክትትሎች በስፋት በተለያዩ በአጠቃላይ በሰብአዊ መብቶችም በሴቶች፣ በአካል ጉዳተኞች፣ በአረጋውያን፣ በተፈናቃዮች የሰብአዊ መብት አያያዝ ላይ ክትትሎች በማድረግ መሻሻል ያለባቸውን መወሰድ ያለባቸውን እርምጃዎች በተለይ ደግሞ ሰፋፊ የሰብአዊ መብት ጥሰት ሳይፈጸሙ ሊስተካከሉ የሚገባቸውን ነገሮች በምክረ ሀሳብ መልክ እያቀረበ ከሚመለከታቸው ባለድርሻ አካላት ጋር ውይይት እያደረገ ማስተካከያዎች እንዲሰሩ ሰፊ ስራ ይሰራል። በሁሉም የሀገሪቱ ክፍል እንደዚህ አይነት ስራ እንሰራለን። እንደ ሀገር በግጭት አውድ ውስጥ ያሉ ዜጎች ሰፋፊ የሰብአዊ መብት ጥሰት እንደሚፈጸምባቸው የገለጹት ምክትል ዋና ኮሚሽነሯ የሰብአዊ መብቶችን ለማክበር ግጭቶችን በሰላማዊ መንገድ መፍታት ይገባል ብለዋል። በግጭት አውድ እንግዲህ ያው እንደሚታወቀው ትልቁ ችግር ሰፋፊ የሰብአዊ መብት ጥሰቶች ይፈጸማሉ። እነሱን እውነታውን አውጥቶ አሁንም መወሰድ ያለባቸው እርምጃዎች ላይ ትልቅ ትኩረት ያደርጋል። ትልቁ ምክረ ሀሳባችን አሁንም በተቻለ መጠን ግጭቶች በሰላማዊ መንገድና ዘላቂ በሆነ ሁኔታ መፍትሄ እንዲያገኙ ነው። እንደ ሀገር ባለፉት ጊዜያት የተፈጸሙና እየተፈጸሙ ያሉ የሰብአዊ መብት ጥሰቶችን ለመከላከልና ተጎጂዎችን ለመካስ እንዲሁም በዳዮችን ተጠያቂ ለማድረግ ኮሚሽኑ ጥናቶችን በማጥናት የሽግግር ፍትህ እንዲቋቋም የተለያዩ ስራዎችን መስራቱንም ምክትል ዋና ኮሚሽነሯ ገልጸዋል። ከተባበሩት መንግስታት ድርጅት የሰብአዊ መብት ጽህፈት ቤት ጋር ያደረግነው የጣምራ ምርመራን በተመለከተ ምርመራውን ካደረግን በኋላ አንዱ ምክረ ሀሳብ ይሄ የሽግግር ፍትህ ኢትዮጵያ ውስጥ ተግባራዊ ሊሆን ይገባል። ምክንያቱም በነዚህን ችግሮች በተመሳሳይ ችግሮች ልንቀርፍ የምንችለው እንደዛ አይነት ሂደት ስንሄድ ነው የሚል ምክረ ሀሳብ ስለነበረ ያ ምክረ ሀሳብ ደግሞ ተግባራዊ ሆኖ በፖሊሲ ደረጃ ወጥቷል። የሰብአዊ መብት ጥሰቶች እንዳይፈጸሙና ከተፈጸሙም ህጋዊ እርምጃ በመውሰድ የሰብአዊ መብቶች እንዲከበሩ የዳኝነት ነጻነት የተረጋገጠበት የፍትህ ስርዓት ተግባራዊ እንዲደረግ ሁሉም አካል ርብርብ ሊያደርግ ይገባልም ብለዋል። የዳኝነት ነጻነት በሌለበት በወንጀል ተጠያቂ መሆን ያለባቸው በሰብአዊ መብት ጥሰት ተጠያቂ መሆን ያለባቸው ሰዎች ተጠያቂ ሳይሆኑ ሊቀሩ ይችላሉ። ተጎጂዎች ማካካሻ ሳያገኙ ይቀራሉ። እንዲሁም ደግሞ በስህተት ሌሎች ሰዎች ምንም ያላጠፉ ሰዎች ሊንገላቱ የሚችልበት ሁኔታ ሊኖር ስለሚችል ይሄ በጣም ለአገራችን ለዲሞክራሲ ሂደት በአገራችን ሰብአዊ መብት ባህል ሆኖ እንዲሰርጽ ትልቅ አስተዋጽኦ ስላለው እዚህ ላይ ሁላችንም ተረባርበን እንድንሰራ ነው ይሄ
ሂደት ያለው። ኮሚሽኑ ከመደበኛ የክትትልና የምርመራ ስራዎች ጎን ለጎን የሚመለከታቸውን ባለድርሻ አካላት በማነጋገርና በመወያየት ሰብአዊ መብቶች እንዲከበሩና እንዲረጋገጡ የሚያስችሉ ስራዎችን እየሰራ መሆኑም ተመላክቷል። ህዝቡ ለአብሮነትና ለሰላም እሴት ግንባታ አዎንታዊ ሚና እንዲጫወት የኢትዮጵያ የሃይማኖት ተቋማት ጉባኤ ጥሪ ያቀረበ። የኢትዮጵያ የሃይማኖት ተቋማት ጉባኤ ሰላምን ለማምጣት ዓላማ ያደረገ ሀገር አቀፍ የሰላም ኮንፈረንስ ሰኔ 4 እና ሰኔ 5 2017 ዓ.ም በባህር ዳር ከተማ እንደሚያካሂድ አስታውቋል። ዘገባው የዘላለም አስፋው ነው። አክሊል ምንተስኖት ያቀርበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር በባህር ዳር ከተማ ላይ የሚያካሄደው የሰላም ኮንፈረንስ ዝግጅቱን ማጠናቀቁን አስታወቀም። የሰላም ኮንፈረንሱ ከሰኔ 4 እስከ 5 እንደሚካሄድም መርሃ ግብር ተይዞለታል። ስለ ሀገር አቀፍ የሰላም ኮንፈረንሱ ለአሚኮ ማብራሪያ የሰጡት የኢትዮጵያ ሃይማኖት ተቋማት ጉባኤ ምክትል ጠቅላይ ጸሐፊ ሀጂ መስዑድ አደም ጉባኤው የሰላም ጥረቶችን ለመደገፍና ለውጤታማነቱም ፈጣሪን በጸሎት ለመጠየቅ ዓላማ አድርጎ ይካሄዳል ብለዋል። የሃይማኖቶቹ ትልቁ ተግባርና ትልቁ ጉዳይ ሰላምን መስበክ ነው። የህዝቦች አንድነትን መስበክ ነው። መከባበርን መስበክ ማስተማር ነው ብላ እሱ ከሆነ እንደ ሀገር እየተደረጉ ያሉ የሰላም ጥረቶች ማገዝ ደግሞ የሃይማኖት ተቋማት ሚና ነው። ስለዚህ ሁሉም ወገን ሁሉም አካል ለዚህ ሰላም እውን መሆን የበኩሉን ድርሻ መጫወት እንዲችል ጥሪ ለማድረግ ጸሎት ለማድረግ ፈጣሪን ለመማጸን እና ደግሞ ምእመናን በዚህ እንዲተጉ ለማነሳሳት ለማበረታታት የመንግስትም እንደዚሁ በበረሃ በጫካ ያሉ አካላትም ይበልጥ ጉዳዩን ትኩረት ሰጥተው ተደማምጠው ለህዝባቸው የሚበጅ ነገር መነጋገርና ማውጣት እንዲችሉ የሚያደርግ የሚያነሳሳ ዓላማ ያለው ነውና እንግዲህ ዝግጅቶቹ የቅድመ ዝግጅት ስራዎቹ እየተከናወኑ ነው ያሉት። የሰላም ኮንፈረንሱን ለማካሄድ አስፈላጊ ዝግጅቶች ተደርገዋል ያሉት ምክትል ጠቅላይ ጸሐፊው ለሰላም የሚደረገው ጥረት በጊዜና በቦታ የሚወሰን አለመሆኑንም አንስተዋል። የሰላም ጉባኤ ስናደርግ ሰላም የሚገነባው በነገራችን ላይ በሰላማዊ ወቅት ነው። አሁን ባለው የተሻለ ትንሽ አንጻራዊ ሰላም ብለን የምንለው ነገር ባለበት ሁኔታም ቢሆን ስለ ሰላም መነጋገራችን አይቆምም። ስለዚህ ስለ ሰላም ጥሪ ማድረጋችን ስለ ሰላም መስበካችን ስለ ሰላም ማነሳሳታችን እጅግ አስፈላጊ ስለሆነ እንደ ሃይማኖት ሰውም ትልቁ ተልእኮ ያ ስለሆነ ይሄን እንዲሆን እነዚህ ጥረቶችን ሊያግዙ የሚችሉ እንቅስቃሴዎች ለማድረግ ዓላማ ያደረገ ኮንፈረንስ ነው የሚሆነው። መገናኛ ብዙሃን ሰላምን ሊያሰፍኑና አገር ሊገነቡ የሚችሉ ይዘቶችን በመቅረጽ ትውልድና ሀገርን የመታደግ ኃላፊነታቸውን እንዲወጡም ሀጂ መስዑድ አሳስበዋል። ሰላምን ሊገነቡ የሚችሉ ሰላምን ሊያመጡ የሚችሉ ፕሮግራሞችን በመስራት ዜናዎችን በመስራት ሰላማዊ ህሊና ያላቸውን ሰላምን አስፈላጊነት የሚሰብኩ መርሃ ግብሮችን በተለያየ መንገድ እያዘጋጀ ብዙ የተሸረሸሩ ነገሮች አሉ፣ ግን ደግሞ አልጠፉም እና ሙሉ በሙሉ እንዳይጠፉ ይሄ ትውልድን ሀገርን የመታደግ ጉዳይ ላይ ትኩረት አድርገን እንድንሰራ አደራ ለማለት ፈልጋለሁ። ኮንፈረንሱ ይዞት የተነሳው ሰላምን የማምጣት ዓላማ የተሳካ እንዲሆን አስተናጋጇ ባህር ዳር ከተማን ጨምሮ ሁሉም ኢትዮጵያውያንና ባለድርሻ አካላት ኃላፊነታቸውን በትጋት እንዲወጡም ጥሪ ቀርቧል። የባህር ዳር ከተማን ደረጃ ከፍ ያደርጋል ተብሎ የሚጠበቀውና የኮሪደር ልማት አካል የሆነው የባህር ዳር ከተማ የፐብሊክ ፕላዛ ግንባታ በመፋጠን ላይ መሆኑ ተገለጸ። በውስጡ በርካታ አገልግሎቶችን እንዲያሟላ ተደርጎ እየተገነባ ያለው ፐብሊክ ፕላዛ ለህዝባዊ በዓላት፣ ለመዝናኛና ለስፖርቱ ዘርፍም አስተዋጽኦ የላቀ ነው ተብሏል። መልሰው ጥበቡ ተጨማሪ ዘገባ አለው። አሁን በባህር ዳር ከተማ መሀል ከተማ ላይ ከሚገነቡ የኮሪደር ልማቶች መካከል በአንደኛው ተገኝተናል። ይህ የቀድሞ ሞቢል ማደያ አሁን ደግሞ ፐብሊክ ፕላዛ እየተሰራበት የሚገኘው ከባህር ዳር ዩኒቨርሲቲ ጎን ከርዕሰ መስተዳድር ደግሞ ፊት ለፊት የሚገኘው ቦታ ነው። ለህዝብ መዝናኛ ተብሎ እየተገነባ የሚገኝ ዘመናዊ ፐብሊክ ፕላዛ ነው። ብዙ ነገሮችን በውስጡ አካቷል። ይሄንን ግንባታ ሊያስጎበኙን የተዘጋጁ የአሰሪ ወይም ኢንጂነር አሉ። እሳቸውን አግኝተን አጠቃላይ እንቅስቃሴውን ከስፖርቱ ዘርፍ ከመዝናኛ ዘርፍ የከተማዋን ውበት ከመጨመር አንጻር ያሉትን ሁኔታዎች እንመለከታለን። አብራችሁን ቆዩ። ስሜ ሀብታሙ መላኩ ይባላል። በሙዬ መሐንዲስ ነኝ። አጠቃላይ ለባህር ዳር ኮሪደር ፕሮጀክት
ይሄን ፕሮጀክት ጀምሮ ማለት ነው ያው የኮሪደር ፕሮጀክት አካል ስለሆነ የዚህ ፕሮጀክት ኮኦርዲኔተር ነኝ። ፐብሊክ ፕላዛ by itself by definition ሰዎች ቁጭ ብለው የተለያዩ ኢቨንቶችን የተለያዩ ኢንተርቴይንመንቶችን ጀስት የሚከታተሉበት ሳማው የሶሻል ኢንተግሬሽን የሚካሄድበት ስፔስ እንደማለት ነው። ሶ አምፊ ቲያትርም ቢባል ፐብሊክ ፕላዛም ቢባል ሳማው በይሄ ኮንሰፕት ይሄ በሚሰጡት ሰርቪስ ወይ በሚሰጡት ፋንክሽን ኦልሞስት ተመሳሳይ ነው ብለን ለማለት እንወዳለን። ይሄ ፕሮጀክት በነገራችን ላይ የፐብሊክ ፕላዛ የሚል የፕሮጀክት ስያሜ ያለው ነገር ግን አጠቃላይ የኮሪደሩ ግን አካል ነው። ለምሳሌ የመጀመሪያው ምዕራፍ እንደምታስታውሱት ከጊዮን ሆቴል ወይም ደግሞ የድሮ ጊዮን ሆቴል እስከ አጅፕ ድረስ ወይም ደግሞ እስከ አሮጌው ድልድይ የሚል ስያሜ ሊሰጠው ይችላል። በዛ ልክ አሁን ፕሮጀክቱ እንደምታውቁት ኦልሬዲ ያኛው የሜን ኮሪደሩ አልቆ ኦልሬዲ አሁን የዝግጅት ምዕራፍ ላይ ወይም ደግሞ ሰው ለአገልግሎት ክፍት የሚሆንበት ምዕራፍ ላይ ነው የሚገኘው። ስለዚህ ይሄ ፕሮጀክት የዛ አካል ነው ማለት ነው። ስለዚህ ጽንሰ ሀሳቡ ሲተነተን አጠቃላይ የኮሪደሩ ዲዛይን ሲሰራ የተለያየ አስፔክቶች አሉት። ለምሳሌ የመጀመሪያው አስፔክት ለምሳሌ ፐብሊክ ስፔስ ወይም ደግሞ ሰዎች ተሰባስበው ሚዛናኑበትን ስፔስ ክሬት ማድረግ ነው። ወይም ደግሞ ይሄ ፓርኮችን አሎንግ ዘ ኮሪደር ፕሮቫይድ ማድረግ ነው። ስለዚህ የኮሪደሩ የሜን ኮሪደሩ አካል ሆኖ ነገር ግን የፐብሊክ ጋዘሪንግ ስፔስ ወይም ደግሞ ሰዎች ተሰባስበው ሚዝናኑበት የሚጫወቱበት ኢንተርቴይን የሚያደርጉበት ስፔስ ነው ማለት ነው። በጣም ትልቅ ዲጂታል ስክሪን አለው። እንደምታውቁት እዚህ ከላይ ላይ ኦቨርቶፕ ላይ ኢንስቶል የሚደረግ ትልቅ ስክሪን በካሬ ኦልሞስት ወደ 60 ካሬ የሚደርስ ማለት ነው 3 ሜትር በ20 ሜትር ሌንግዝ ያለው ትልቅ ዲጂታል ስክሪን ይገጠምለታል። ሶ ምንድነው እዚህ የተለያየ ኢቨንት ቢካሄድ የተለያየ የሶሻል ወይም ደግሞ ታዋቂ ሰዎች የተለያዩ ንግግሮችን ቢያደርጉ እዚህ የተቀመጠው አካል ሳይሆን ላይክ ፓስሩ የሚያደርገው ወይም ደግሞ ወክ የሚያደርገው አልፎ ያጁም ጀስት ኤ ኢቨንት ኢንተርቴይን እንዲያደርገው ትልቅ ዲጂታል ስክሪን ሁሉ ተገጥሞለት እና የተለያዩ ፋንክሽኖችን አብሮ ኢንተግሬት ተደርጎለት እየተሰራ ያለ ነው። ፋውንቴኑ ምንድነው ከውጭ የሚመጣ ነገር ነው የቀረው ወይስ ቅድሚያ ይሄኛው ነው ማለቅ ያለበት? አክቲቪቲዎቹ ለምሳሌ ፋውንቴኑ በተመለከተ እዚህ ጋር ምንም ፋውንቴኑን የመጠበቅ ወይም ደግሞ አንዱ የሚጠብቅ አይነት አይደለም። ሁሉንም አቴታይም መሰራት ያለባቸው ስራዎች ናቸው። በነገራችን ላይ አምፊቲያትሩ ፐብሊክ ፕላዛ የፋውንቴን ነው። በቃ ግራናይት ማንደፍ ተጀምሯል። ኮርነር ላይ አይታል እና የኤሌክትሮሜካኒካል ገጠማ ብቻ ነው እንጂ እዚህ ጋር እንደምታየው ትልቅ የኮንትሮል ሲስተም ወይም ደግሞ የውሃ ማጣሪያ ሲስተሙ እዚህ ጋር ነው። እዚህ ጋር ያንን ከምናቀው ወይም ደግሞ ከምናቀው ፊልትሬሽን ሲስተም በሆነ ልክ የዘመነበት ሁኔታ ለምሳሌ የውሃ ብዙ ሲስተሞች አሉ ሲጠራ ማለት ነው። ለምሳሌ እዚህ ከባቢ ሽታ እንዳይመጣ ለምሳሌ እዛ አካባቢ ለተቀመጠው ማህበረሰብ ወይም ደግሞ የተለያዩ ስፖርታዊ እንቅስቃሴ ብታካሄድ ትልልቅ የካልቸራል ኢቨንቶችን እና መሰል እንትኖችን ብታካሄድ እዛ አካባቢ የቆሸሸ ወይም ሽታ ማምጣት ስለሌለበት የፊልትሬሽን ሲስተሙ እጅግ በጣም ዘምኗል። ፊልትሬሽን ሲስተሙ ምንድነው? ለምሳሌ ፊልትሬት የሚያደርግበት መንገድ ከምናቀው ሲስተም ወይም ከአናሎጂ ሲስተም ወጥተን ሞር በደንብ ዘምኗል ማለት ነው። ፐብሊክ ፕላዛ በነገራችን ላይ ወይም ደግሞ አምፊ ቲያትር ለአንድ ከተማ ትልቅ ገጸ በረከት ነው ብዬ መውሰድ ይችላል። ገጸ በረከት ማለት ነው ለምሳሌ አንድ ልማት ስትገነባ ስለዚህ የሶሻል ኢንተረስቱ ምንድነው ወይ ምን የሚፈልገው ምንድነው የሚለውን ባልጾት መመልከት ያስፈልጋል ብዬ አስባለሁ። ከዚህ ውስጥ ከተማ መስተዳድሩ በቁልፍ የፈተው ምንድነው ማህበረሰቡን ወደ አንድ ማምጣት፣ ማህበረሰቡን ማስተሳሰር፣ ማግባባት፣ ተግባቦትን መፍጠር የሚቻለው ኦሬዲ ጀስት አሎንግ ዘ ኮሪደር ወይም ደግሞ በተገኘው አጋጣሚ በተገኘው ስፔስ የሶሻል ጋዘሪንግ ስፔሶችን ወይም ደግሞ እነዚህ አምፊ ቲያትሮች የተለያዩ ኢቨንት የሚካሄዱበትን ኮሪደሮች ወይም ደግሞ ስፔሶችን ክሬት በማድረግ ነው ብዬ አስባለሁ። የቱሪዝም መዳረሻን በማስፋትና በማልማት የክልሉን ሕዝብ በኢኮኖሚ ተጠቃሚ ለማድረግ እንደሚሰራ የአማራ ሆቴሎችና ሪዞርቶች ልማት ማስፋፊያ ድርጅት አስታወቀ። ድርጅቱ የመጀመሪያውን የቦርድ ስብሰባ በባህር ዳር ከተማ አካሂዷል። አድኖ ማርቆስ ተጨማሪ ያለው የአማራ ክልል ከፍተኛ የቱሪዝም ሀብት ያለው መሆኑን መነሻ በማድረግና ነባርና አዳዲስ መዳረሻዎችን በማልማትና በመጠበቅ ዘርፉን ለኢኮኖሚ እድገት ጉልህ ሚና እንዲጫወት ለማድረግ ታስቦ የተቋቋመው የአማራ ሆቴሎችና ሪዞርቶች ልማትና ማስፋፊያ ድርጅት የመጀመሪያ የቦርድ ስብሰባውን በባህር ዳር ከተማ አካሂዷል። በስብሰባው የድርጅቱ የማቋቋሚያ ደንብና ከተመሰረተበት ጊዜ ጀምሮ በተሰሩና በቀጣይ ተግባራት ላይ ውይይት ተደርጎባቸዋል። እንደ ድርጅቱ ስራ አስኪያጅ ዮናስ ይትባረክ ገለጻ ድርጅቱ ወደ ስራ ከገባበት ጊዜ ጀምሮ የጎርጎራ ኢኮ ሪዞርትን ስራ ማስጀመር የድርጅቱን
ስራ አመራር ቦርድ የማቋቋምና ሌሎች ተግባራቶች ተከናውነዋል። ጎርጎራ ኢኮ ሪዞርትን ስራ በማስጀመር ነው ወደ ስራ የገባ ነው። በተጨማሪም በክልሉ ውስጥ ቀጣይ የዚህ አይነት ልማት የሚካሄድባቸው የሪዞርቶች የሆቴሎች ልማት የሚካሄድባቸው ፖቴንሻሎችንም በጥናት ለመለየት አጠቃላይ የስትራቴጂክ እቅዶችን የማዘጋጀት አመታዊ እቅዶችን የማዘጋጀት ስራ እየሰራ እንገኛለን ማለት ነው። የክልሉ መንግስት ያዘጋጀውን የ5 ዓመት ዘላቂ የልማት እቅድ መነሻ ያደረገም የ5 ዓመት እቅድ እየተዘጋጀ መሆኑን ያነሱት ስራ አስኪያጁ በተለያዩ አካባቢዎች ለቱሪዝሙ እድገት አስተዋጽኦ የሚያደርጉ ስራዎች እንደሚከናወኑ ጠቁመዋል። ከ2018 እስከ 2022 የሚቆይ የ5 ዓመት ስትራቴጂክ እቅድ እያዘጋጀን ነው። በመሆኑም ክልላችን ላይ ታሳቢ በየዞኑ ታሳቢ ያደረጉ የቱሪስት መዳረሻ ቦታዎችን፣ ሆቴሎችን፣ ሪዞርቶችን በማልማት ከዚህ ህብረተሰባችን መንግስት የሚያገኘውን ጥቅም እንዲያገኝ ህብረተሰቡም በየአካባቢው በሚገነቡ ሪዞርቶች፣ ሆቴሎች ኢኮኖሚያዊ ተጠቃሚነቱን እንዲያረጋግጥ የማድረግ ስራ ይከናወናል ማለት ነው። የአማራ ሆቴሎችና ሪዞርቶች ልማት ማስፋፊያ ድርጅት የቦርድ ሰብሳቢ እርዚቅ ኢሳ በበኩላቸው ቦርዱ በሁለት አጀንዳዎች ላይ መወያየቱን በማንሳት በተለይ መንግስት ለቱሪዝም ዘርፉ ትኩረት ሰጥቶ እየሰራ በመሆኑ ድርጅቱ በክልሉ ያሉ የቱሪዝም ሀብቶችን በአግባቡ ለማስተባበር መቋቋሙን ገልጸዋል። በሁለተኛው ዙር በሀገር ደረጃ ከሚለሙት 10 የቱሪዝም መዳረሻ ቦታዎች ደግሞ የሀይቅ ሎጎ ሀይቅ ፕሮጀክት በወሎ ከሚሰራ ውስጥ አንዱ ነው። ይህንን መነሻ በማድረግ ሁለቱ ተቋማት መመራት መቻል አለባቸው። በጋራ እንደ ቱሪዝም መዳረሻ ልማት ሆኖ መሰራት ካለባቸው በወሳኝነት ይሄን የሚያስተባብር ተቋም ንብረቱን የሚጠብቅ ተጨማሪ በሚገኘው ገቢ ተጨማሪ የቱሪስት መዳረሻ ልማቶችን መስፋፋት የሚቻልበትን ሁኔታ ማሟላት እንዳለበት ይታወቃል። የመጀመሪያው ዓላማ እነዚህን የማስተዳደር ጉዳይ ነው ማለት ነው። አማራ ክልል በርካታ ቅርሶች ያሉበትና በበርካታ ቱሪስቶች የሚጎበኝ ክልል ነው ያሉት ደግሞ የቱሪዝም ሚኒስትር ዴኤታ አቶ ስለሺ ግርማ ናቸው። ሆኖም የቱሪስት መዳረሻ መኖር ብቻውን በቂ ባለመሆኑ በጠቅላይ ሚኒስትሩ አነሳሽነት በአማራ ክልል የተከናወኑ መዳረሻዎችን ለመጠበቅና ሌሎችንም ለመስራት ድርጅቱ አስፈላጊ መሆኑን ገልጸዋል። ለቱሪስቶች ምቹ ሁኔታ ለመፍጠርና ዘርፉን ለማሳደግ በሀገር አቀፍ ደረጃ በትኩረት እየተሰራ ነው ብለዋል። ማህበረሰቡ ከቱሪዝሙ ተጠቃሚ እንዲሆን ድርጅቱን የመደገፍ ስራም ይከናወናል ብለዋል። ከንግድ ከኢንዱስትሪ ወይም ከግብርና በላይ ቱሪዝሙን አስቀድሞ ከቱሪዝም ላይ የስራ እድል ፈጥሮ አገልግሎት እየሰጠ ገቢ እያገኘ ኑሮን እያሻሻለ የሚኖር የህብረተሰብ ክፍል አለ። ስለዚህ ይሄን የህብረተሰብ ክፍል ከቱሪዝም መጠቀም እንዲችል በየትኛውም ኮንዲሽን ቢሆን የሀገር ውስጥም የውጭም ቱሪስቶች እዛ አካባቢ ላይ ሄደው እንዲጎበኙና ለህብረተሰቡ ገቢ እንዲያስገኙ አስፈላጊው ስራ መሰራት ይኖርበታል። እሱን ለማድረግ እንደ ሚኒስቴር መስሪያ ቤት ከክልል ባህልና ቱሪዝም ቢሮ ጋር በመቀናጀት ከፕራይቬት ሴክተሩ ጋር በመቀናጀት ስራዎችን የምንሰራ ይሆናል ማለት ነው። የአማራ ሆቴሎችና ሪዞርቶች ልማትና ማስፋፊያ ድርጅት በጥቅምት ወር 2017 ዓ.ም ጀምሮ ወደ ስራ የገባ መሆኑ ተገልጿል። ከ124 ሚሊዮን ብር በላይ ወጪ የተደረገበት የቢሮ ህንጻ ተመርቆ ለአገልግሎት ክፍት ሆነ። በሲያ ደብርና ዋዩ ወረዳ በመንግስትና በማህበረሰብ ትብብር የተጠናቀቀው የቢሮ ግንባታ የተቋማትን የአገልግሎት አሰጣጥ ችግር ቀልጣፋ እንደሚያደርግ ተገልጿል። ዘገባው የበላይ ተስፋዬ ነው። ገንዘብ ታደሰ ታቀርባለች። የአገልግሎት አሰጣጥን ፈጣንና ቀልጣፋ ለማድረግ ከሚያስችሉ መሰረታዊ ነገሮች ውስጥ አንዱ ምቹ የሆነ ቢሮና አካባቢ መፍጠር ነው። እንደዚህ አይነት እድል አለመኖሩና አገልግሎት ለመስጠት ችግር ሲገጥማቸው እንደነበረ የሚናገሩት የሲያ ደብርና ዋዩ ወረዳ የመንግስት ሰራተኞች አሁን ላይ መፍትሄ በማግኘታቸው ደስተኞች መሆናቸውንም ገልጸዋል። የሚገርም የኤሌክትሮኒክስ ኢንስታሌሽኑ እላችን ላይ ሊወርቅ ብሎ ሁላ እንደዚህ እየጠራራን የሆነ አንዳንዴ ስታክ ሲያደርግ እየሮጥን ሁላ በስጋት ስንሰራ የነበረበት ተቋም ነበር። ገቢ ለማድረግ ስንሄድ ደርሶ መልስ 30 ደቂቃ የሚፈጅ ዳገት ገፍተን ወርደን ነበር የምንመጣው። እድሜን ሳልጨርስ ጡረታ ሳልወጣ እዚህ በማየቴ እኔ ደስታውን አልችልም። ህዝቡም ከዚህ በላይ ደስታ የለውም። መንግስት ሰራተኛም ደግሞ ደስ ብሎት በተሻለ ቢሮ ለህዝቡ የተሻለ አገልግሎት የሚሰጥበት ተቋም ስለሆነ በእጅጉ ይሄ ሁላችንም ያስደሰተ ነው። ከዛም ባሻገር ደግሞ በችግር ውስጥም ሆኖ ስራ መስራት እንደሚቻል ያሳየ ነው። ያው ደስ ብሎ ውስጥ ደስተኛ ሆኖ
እርካታ በተሞላበት ስራህን ትፈጽማለህ። 3 የተለያዩ የመሰብሰቢያ አዳራሾችን ጨምሮ ከ24 ተቋማት በላይ አገልግሎት ለመስጠት የሚያስችል ባለ 3 ፎቅ ህንጻ ተመርቆ ለአገልግሎት ክፍት ሆኗል። የወረዳው ዋና አስተዳዳሪ ዶሱ ምክረ በብዙ ፈተና ውስጥ ግን ደግሞ የነቃ ተሳትፎ የታየበት ውጤትም ነው የተመዘገበው ብለዋል። ግንባታው በርካታ መሰናክሎችን ያለፈ ቢሆንም ባለፉት 2 ዓመታት ክልላችንም ሆነ ወረዳችን በጸጥታ ችግር እየታመሰ በጭንቀት ውስጥ የተወለደው አመራር የወረዳው መላ ህዝብ ማለትም የሙያ ዘርፍ ሳይል የወረዳ የመንግስት ሰራተኛ፣ ነጋዴዎች፣ ባለሀብቶች፣ የወረዳችን አርሶ አደሮች፣ የከተማ ነዋሪዎች፣ አልማ ወዘተ በማስተባበር እንዳቅሙ ከዕለት ጉርሱ ቀንሶ ብር በማዋጣት የተገነባ ህንጻ ነው። በመሆኑም የገንዘብ የሐሳብ ድጋፍ ላደረገልን ሁሉ በወረዳው ህዝብ ስም እያመሰገንኩ የበዓሉ ታዳሚዎች በጭብጨባ እውቅና እንድትሰጡልኝ በአክብሮት ጠይቃለሁ። የወረዳው ማህበረሰብ የትብብር ውጤት ነው ያሉት የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ በቀጣይ ከዚህ ለተሻለ ኃላፊነት መዘጋጀት እንደሚጠይቅም ነው የጠቆሙት። ይሄ ህንጻ የትብብር ውጤት ነው። የሲያደብርና ዋዩ መንግስት ሰራተኛ፣ አርሶ አደር፣ የከተማ ነዋሪ ሳይል በትብብር ግንባር ፈጥራችሁ ተማምናችሁ ለወረዳችሁም ውበት የሆነ መንግስት ሰራተኛው ደግሞ የተሻለ አገልግሎት እንዲሰጥ ብቁ የሥራ አካባቢ እንዲፈጠርለት እድር ለፈጠራችሁ የደነባ የሲያደብርና ዋዩ አርሶ አደሮች፣ መንግስት ሰራተኞችና በአጠቃላይ እዚህ ህንጻ ላይ አሻራችሁን ላኖራችሁ የሰሜን ሸዋ ዞን አስተዳደር ላቅ ያለ ምስጋና ያቀርብላችኋል። ገና መጀመራችን ነው። ብዙ ኃላፊነት አለብን ብለን እንድንነሳ አደራላችኋለሁ። ሰላማችሁ ላይ አጥብቃችሁ ስሩ። አመሰግናችኋለሁ። እንኳን ደስ ያላችሁ በድጋሚ። ህንጻውን ለማጠናቀቅ ከመንግስትና ከመላው ማህበረሰብ ከ124 ሚሊዮን ብር በላይ ወጪ የተደረገበት እንደሆነም ነው የተገለጸው።